ሰላም እንዴት አመሻችሁ? ውዴ ስለ አርሰናል ዩቲዩብ ቻናል አድማጭና ተመልካቾቻችን እንዴት ቆያችሁን? ዛሬ አርብ ምሽት ላይ እንደተለመደው ስለ አርሰናል ቀን ላይ ሲዘዋወሩ የነበሩ አጫጭር መረጃዎችን ወደ እናንተ ልናደርስ መጠናል። ሰብስክራይብ እንዲሁም ላይክ በማድረግ አብራችሁን ቆዩ። አርሰናል እና ቶተናም ኖርዌያዊውን የክንፍ መስመር ተጫዋች አንቶኒዮ ኑሳን ከአርቢ ላይፕዚግ ለማስፈረም ከፍተኛ ግፊት እያደረጉ ይገኛሉ ሲል ቲም ቶክ ዘግቧል። ላይፕዚግ የ21 ዓመቱን ኖርዌያዊ ኮከብ በ51 ሚሊዮን ፓውንድ አካባቢ የገመቱ ሲሆን ሁለቱም የሰሜን ለንደን ክለቦች በተጫዋቹ ላይ የቆየ ፍላጎት አላቸው። ባርሴሎናም የኑሳን ሁኔታ በቅርብ እየተከታተለ ቢሆንም በአሁኑ ወቅት ወደ ፕሪምየር ሊግ የመዘዋወሩ እድል ሰፊ እንደሆነ ይታመናል። ተጫዋቹ በዓለም ዋንጫው ቆይታው ሲያበቃ አዲስ ፈተና ለመጋፈጥ ዝግጁ ነው ሲል ቲምቶክ ዘግቧል። ኑሳ በኖርዌይ ብሔራዊ ቡድን ድንቅ እንቅስቃሴ እያደረገ የሚገኝ ተጫዋች ሲሆን በግራ እንዲሁም በቀኝ ክንፍ ላይ መጫወት የሚችል ድንቅ ተሰጥኦ ነው እና በዚህ ተጫዋች ላይም አርሰናል ፍላጎት እንዳሳየ ነው ቲም ቶክ የዘገበው። በሌላ ዜና የአርሰናል የቅድመ ውድድር ዝግጅት ሰኞ ሐምሌ 13 ጁላይ 20 በፈረንጆች ይጀምራል ሲል ዘግቧል ሪያን ታይለር። እንዲሁም በመረጃዎች እንደሚያመላክቱት በርካታ ተጫዋቾች እና የቴክኒካል ስታፍ አባላት ይፋዊ ዝግጅት ከመጀመሩ በፊት በሚቀጥለው ሳምንት ወደ ስፔኗ ማቤያ ከተማ በመጓዝ በፈቃደኝነት ላይ የተመሰረተ የልምምድ ኦፕሽናል ትሬኒንግ ካምፕ ላይ ይሳተፋሉ ሲል ዘግቧል። ጁሪያን ቲምበርም ቀድሞውኑ በስፔኗ ማባያ ተገኝቶ በግል ልምምዱን እያደረገ ነው የሚገኘው ከደረሰበት ጉዳት ለማገገም። ብሩኖ ጊማሬሽ በ2004 ኒውካስትልን መልቀቅ ይፈልግ ነበር። ነገር ግን በውሉ ላይ የ100 ሚሊዮን ፓውንድ የውል ማፍረሻ ጨምረው እንዲቆይ ያሳመኑት። ነገር ግን ይሄ መክፈል የሚፈልግ ትልቅ ክለብ ባለመኖሩ ብሩኖ ተበሳጭቶ ነበር። ኒውካስትል ይህን ለማረጋጋት አምበል አደረገው ሲል ክሪስ ዋግ ዘግቦታል። ብሩኖ ጊማሬሽ እና አርሰናል መካከል በመርህ ደረጃ ከስምምነት ደርሰዋል። ጊማሬሽ ከአርሰናል ጋር ስምምነት ሳይኖረው ወደ ኒውካስትል ሄዶ አርሰናል እንዲሄድ ልቀቁኝ አይልም። የተጫዋቹ ፍላጎት በለንደን መኖርና ከሚኬል አርቴታ ጋር መስራት ነው ሲል ፋብሪዚዮ ሮማኖ ዘግቧል። ፋብሪዚዮ ተጨማሪ መረጃዎችንም ሰጥቷል። ጊማሬሽ በለንደን ከተማ የመኖር ትልቅ ፍላጎት አለው። በአሰልጣኝ ሚኬል አርቴታ የጨዋታ ፍልስፍና ስር አብሮ መስራት ይፈልጋል። በአውሮፓ ታላቁ የክለቦች ውድድር በሆነው በአውሮፓ ሻምፒዮንስ ሊግ መድረክ ላይ መጫወትን ይፈልጋል። እንዲሁም አርሰናል ለትልልቅ ዋንጫዎች ለመፎካከር የተሻለ እድል እንደሚሰጠው በጽኑ ያምናል ሲል ፋብሪዚዮ ሮማኖ ስለ ብሩኖ ጊማሬሽ ያለውን መረጃ አጋርቷል። ሃንድ ኦፍ አርሰናልም ተጨማሪ መረጃ ሰጥቷል። በዚህ ዝውውር ላይ ብሩኖ ጊማሬሽ አርሰናልን መቀላቀል እንደሚፈልግ ለኤዲሃው በቀጥታ ተናግሯል። የኤዲሃው ማለት የኒውካስትል ዩናይትድ አሰልጣኝ ነው። ኤጀንት ኪያ በሁለቱ ክለቦች መካከል የሚደረገው ንግግር እያደረገ ነው። አርሰናል አዲስ የዝውውር ጥያቄ ለማቅረብ እየተነጋገሩ ነው። ጊማሬሽ ዝውውሩ የኒውካስትል የቅድመ ውድድር ዓመት ልምምድ ከመጀመሩ በፊት እንዲያልቅ የሚፈልግ ሲሆን ነገር ግን እንደ አሌክሳንደር ኢዛክ ጫና አያደርግም ሲል ሃንድ ኦፍ አርሰናል ዘግቧል። አሁንም ቢሆን በሁለቱ ክለቦች መካከል ግንኙነቶችን እያደረጉ ያለው ወኪሉ ነው። አርሰናል ሌላ ጥያቄ ለማቅረብ በውስጥ እየተወያየ ነው ሲል ሃንድ ኦፍ አርሰናል ጨምሮ ዘግቧል። ኒውካስትል ብሩኖ ጊማሬሽን ወደ አርሰናል የመዘዋወር ፍላጎቱን ከገለጻላቸው በኋላ ድንጋጤና ግራ መጋባት ውስጥ ገብተዋል ሲል ስካይ ስፖርት ዘግቦ ነበር። ኒውካስትል በሚፈለገው እና አርሰናል ለመክፈል ባሰበው ገንዘብ መካከል ትልቅ ልዩነት የለም ሲል ሉክ ኤድዋርድ ዘግቧል። የብሩኖ ጊማሬሽ ዝውውር አሁን ላይ አርሰናል በሚያቀርበው የዝውውር ጥያቄ ይወሰናል እና ክለባችንም ያን ጥያቄ ለማቅረብ እየተወያየ ነው የሚገኘው። በሌላ ዜና የትሮሳርድን ዝውውር ከመጀመሪያ ጀምሮ ሲዘግብ የነበረው ያጊዝ ሳቡንኮግሉ ዛሬ ላይ ባወጣው መረጃ ቤሽክታሽ የሊያንድሮ ትሮሳርድን ዝውውር በተቻለ ፍጥነት ለማጠናቀቅ ይፈልጋል። ሆኖም የተጫዋቹ ወኪል ዛሬ በስፔን እና ቤልጅየም መካከል እስኪደረግ ድረስ መጠበቅን ይመርጣል። በሁለቱ ወገኖች መካከል ድርድር ቀጥሏል ሲል ዘግቧል። ትሮሳርድ ወደ ቤሽክታሽ የሚያደርገውን ዝውውር ካጠናቀቀ በኋላ የእሱን ተተኪ ክሪስቶስ ዞሊስ ለማስፈረም የመጨረሻውን እርምጃ ይወስዳል ተብሎ ይጠበቃል። በሌላ ዜና ቤን ጄኮብስ እንደዘገበው ጉማሬሽ ከኒውካስትል ጋር ጥሩ ግንኙነት ስላለው ተመልሶ የቡድን አካል ለመሆን ፈቃደኛ አይሆንም ብዬ አላስብም። ነገር ግን ኒውካስትል መልቀቅ እንደሚፈልግ በአክብሮት አሳውቋል። በብሩኖ ጊማሬሽ እና በአርሰናል መካከል የግል ስምምነት አለ። በዚህ ስምምነት ላይ አርሰናል ውስጥ ተስፋ አለ ይቀላቀለናል የሚል የኒውካስትል ምንጮች ለድርድር መነሻ ዋጋ 85 ሚሊዮን ፓውንድ እንደሚሆን እየጠቆሙ ይገኛሉ ሲል ቤን ጄኮብስ ዘግቧል። 85 ሚሊዮን ፓውንድ ከሆነ ክለባችን በዚህ ዝውውር ይገፋበታል ብዬ አላስብም። እስከ 70 ሚሊዮን ፓውንድ 80 ሚሊዮን ዩሮ በሚጠጋ ዋጋ ለማስፈረም ይሞክራል ብዬ ነው የማስበው። በሌላ ዜና ደግሞ በዚህ ዝውውር
በሁለቱ ክለቦች መካከል ዝውውሩ እንዲጠናቀቅ እየሰራ ያለው ኪያ ዶራቪቻን የአርሰናል ደጋፊ ነው እና ይህ ዝውውር አንድ እርምጃ ከፍ እንዲል የሚያደርግ በአርሰናል ደጋፊ ይህ ዝውውር መመራቱ ዝውውሩን ወደ ተሻለ ደረጃ ያደርሰዋል ብዬ አስባለሁ። ብሩኖ ጊማሬሽ ምናልባትም በቅርቡ የክለባችን ተጫዋች የሚሆንበት ሰፋ ያለ እድል አለ። በሌላ ዜና አርሰናል የክለብ ብሩጁን የግራ ክንፍ አጥቂ ክሪስቶስ ዞሊስ ለማስፈረም ስምምነት ለማጠናቀቅ ተቃርቧል። የፕሪሚየር ሊጉ ሻምፒዮኖች ሊያንድሮ ትሮሳርድ ከዓለም ዋንጫ በኋላ ወደ ቤሽክታሽ ሊያመራ ይችላል ተብሎ በመጠበቁ የግራ ክንፍ የሚጫወት አጥቂ መፈለጋቸውን አጠናክረዋል። ዝውውሩ በ35 ሚሊዮን ፓውንድ ገደማ እንደሚጠናቀቅ ይጠበቃል። አርሰናል የመጨረሻ ይሁንታ መስጠት ብቻ ይቀረዋል። ከዚያም የግሪክ ብሔራዊ ቡድን ተጫዋች ወደ ለንደን በማምራት የዝውውር ሂደት ያጠናቀቃል ሲል ዘሰን ዘግቧል። አንድሪያ በርታ እና ቡድኑ በክሪስቶስ ዞሊስ የክፍያ አወቃቀር ላይ ከክለብ ብሩጅ ጋር እየሰሩ ይገኛሉ። የዝውውሩ ዋጋው 33 ሚሊዮን ፓውንድ ላይ ስምምነት የተደረሰበት ሲሆን በአሁኑ ሰዓት ውይይቱ አስቀድሞ በሚከፈሉ የገንዘብ መጠንና ተጨማሪ ክፍያዎች ላይ ነው። ሂደቱ ለአርሰናል እጅግ በጣም አመቺ እንደሚሆን የሚጠበቅ ሲሆን ክለቡ አስቀድሞ እስከ 25 ሚሊዮን ፓውንድ ብቻ ሊከፍል ይችላል ተብሏል ሲል ኤኤፍሲ ፍራንቻይዝ ዘግቧል። ይህ ዝውውር ሊያንድሮ ትሮሳርድ አንዴ ወደ ቤሽክታሽ መሄዱ ከተረጋገጠ በኋላ እንደገና ሊነሳ እና ክለባችን ዝውውሩን ሊጨርስ የሚችልበት ሰፋ ያለ እድል እንዳለ ነው እየተዘገበ የሚገኘው። ኒውካስትል ዩናይትድ ባለፉት 72 ሰዓታት ውስጥ ስለ ጋብርኤል ማርቲኔሊ ዝውውር ከአርሰናል ጋር ንግግር ማድረጉ ተዘግቧል ሲል ከት ኦፍሳይድ ዘግቧል። በዚህ የዝውውር መስኮት ዋነኛ ተጫዋቻቸውን አንቶኒ ጎርደን ወደ ባርሴሎና የሸጡት ኒውካስትል ዩናይትዶች በዛ ቦታ ጋር ተጫዋች እየፈለጉ ሲሆን በተደጋጋሚ የክለባችን የግራ መስመር አጥቂ ጋብርኤል ማርቲኔሊ በእነሱ ኢላማ ውስጥ እንደሆነ እየተነገረ የነበረ ሲሆን ዛሬ ላይ ከቶፍሳይድ ይዞት እንደወጣው መረጃ ኒውካስትል ዩናይትድ ከክለባችን ጋር እየተነጋገረ እንዳለ ነው የዘገበው። ማትሎ እንደዘገበው ሚኬል አርቴታ በኤዝሪ ኮንሳ ብቃት እጅግ መደነቁን ተከትሎ ተጫዋቹ በአርሰናል የዝውውር ዝርዝር ውስጥ ቀዳሚ ሆኗል ሲል ዘግቧል። እኔም ባለፉት ቀናት እንደዘገብኩላችሁ ክለባችን በዛ በቀኝ መስመር ተከላካይ እና በተለይም በሳሊባ ቦታ ጋር ተጫዋች ማስፈረም ስለሚፈልግ ቤን ዋይት የሚመጣ ከሆነ ይህ ተጫዋች ቀዳሚ ምርጫ ነው ብዬ አስባለሁ። ምክንያቱም ካለው ኳሊቲ አንጻር ሚኬል አርቴታ ከተጫዋቾች ከሚፈልገው በሁለቱም ቦታ መጫወት የሚችል አይነት ተጫዋች ነው እና ዛሬ ላይ ማትሎ እንደዘገበው የተጫዋች በሚኬል አርቴታ በጣም እንደሚደነቅ እና የአርሰናል ዋነኛ ኢላማ እንደሆነ ዘግቧል። በተመሳሳይ ከት ኦፍሳይድ ይዞት በወጣው መረጃ በዚህ በተመሳሳይ ቦታ ጋር ማለት ነው በቀይ መስመር ተመላላሽ ቦታ ላይ አርሰናል የአርቢ ላይፕዚሹን ተከላካይ ሉቻሬ ጌርቱሪዳን ስሙ ትንሽ ስለሚያስቸግር ነው ለማስፈረም እያለ መሆኑን ተዘገበ። ይህ ሁሉ ኔዘርላንድ ብሔራዊ ቡድን ተጫዋች በቀይ መስመር እና በመሀል ተከላካይ የመጫወት ከፍተኛ ብቃቱ ለአርሰናል ተመራጭ የጥንካሬ አማራጭ አድርጎታል። ሊቨርፑል የ25 ዓመቱን ተከላካይ በቅርብ እየተከታተለ የሚገኝ ሲሆን ተጫዋቹን ለማስፈረም በ25 ሚሊዮን ዩሮ አካባቢ የቀረበ ጥያቄ በቂ ሊሆን እንደሚችል ተገልጿል ሲል ከቶፍሳይድ ዘግቦታል። በዓለም ዋንጫው ጁሪያን ቲምበር መጎዳቱን ተከትሎ የተጠራው ተጫዋች ነው እና በቀይ መስመር ቦታ ላይ አርሰናል ተጫዋቾችን እያየ እንደሚገኝ ነው የሚያመላክተው። በመጨረሻም ዴክላን ራይስ ህመም እንዳጋጥመው ተነግሯል እና የእንግሊዝ ብሔራዊ ቡድን አማካኝ ዴክላን ራይስ በቫይረስ ተጠቅቶ እንደነበር ዴይሊ ሜል ዘግቧል። ዴክላን ራይስ ያጠቃው ኢንፌክሽን ወደ ሌሎች ተጫዋቾች እንዳይዛመት በለይቶ ማቆያ እንደነበር ተገልጿል። ራይስ በዚሁ ምክንያት ያለፉት ሁለት መደበኛ የቡድን ልምምዶች እንዳመለጡት ተነግሯል። የእንግሊዝ የዓለም ዋንጫ ሩብ ፍጻሜ ጨዋታ ከኖርዌይ ጋር ቅዳሜ እኩለ ሌሊት ላይ ታደርጋለች እና ዴክላን ራይስን በጉዳት እየተቸገረ ይገኛል። መጀመሪያ ላይ ከክለባችን ሲወጣ ጀምሮ በነርቭ እና በጀርባ ህመም ምክንያት ብዙ ጨዋታዎችን ኢንጀክሽን እየተወጋ የህመም መቀነሻ እየተወጋ ሲጫወት እንደነበረ እና አሁንም በዛ ህመም ውስጥ እንዳለ ተነግሮ ነበር። ነገር ግን አሁን ላይ ደግሞ ሌላ ተጨማሪ የቫይረስ በሽታ ተጠቅቷል እየተባለ ነው የሚገኘው። እንደ ዴይሊ ሜል ዘገባ ከሆነ ይህ ተጫዋች በሚቀጥለው የውድድር ዓመት እረፍት የማያገኝ ከሆነ በውድድር ዓመቱ ጉዳት ሳያስተናግድ ከጨረሰ እውነት ለክለባችን ታምር ነው የሚሆነው እና ይህ የዚህ ተጫዋች መጎዳት ለክለባችን ትልቅ አሳሳቢ እና ሊታሰብበት የሚገባ ጉዳይ ነው ብዬ አስባለሁ። እናንተ ሀሳብ ምንድነው? እስኪ ኮሜንት ጋር አሳውቁኝ። በሌላ ዜና ፈረንሳይ የሩብ ፍጻሜ ጨዋታውን ብታሸንፍ ኖሮ ጋብርኤል ማጋሌስ
ይደውልልኛል ብለህ ተጨንቀህ ነበር ወይ ተብሎ ለተጠየቀው ጥያቄ ዊሊያም ሳሊባ ሲመልስ አልተጨነቅኩም ነበር፣ እንደምናሸንፍ አውቅ ነበር። እንዲያውም ጋብርኤል ከጨዋታ በፊት መልካም እድል ለመመኘት ደውሎልኝ ነበር። አሸንፍ አለበለዚያ ከጨዋታ በኋላ አሾፍብሃለሁ ብሎኝ ነበር። ዛሬ እድል ያልቀናው እሱ ነበር። ለእሱ ያለኝን አንድ መልእክት አለ። እኔ እየተከታተለ መጥፎ ነገር መመኘትህን አቁም። በአርሰናል ውስጥ ያለንበት ሁኔታ እንደዚህ ነው። ሁልጊዜም እርስ በርስ እንቀላለዳለን፣ ነገር ግን በመካከላችን ሁልጊዜ ክብርና ፍቅር አለ ሲል ዊሊያም ሳሊባ ለተጠየቀው ጥያቄ መልስ ሰጥቷል። ለዛሬ የነበሩን የዝውውር እንዲሁም የሌሎች መረጃዎች እነዚህን ይመስሉ ነበር። ስለ አርሰናል ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ ያላችሁን ሀሳብ ኮሜንት ጋር አሳውቁኝ። አብራችሁን ስለቆያችሁ በጣም እናመሰግናለን። መልካም ምሽት፣ ደህና እደሩ።